አንዳንድ ጊዜ ልብ ላይ የሚሰማ ከባድ ህመም አለ። ማልቀስም መደሰትም የማትችልበት ስሜት፣ በዙሪያ ያለው ዓለም ሁሉ እንደጨለመ የሚሰማ ጊዜ፣ ምን እንደሆንክ መረዳትም ከዛ ስሜት ለመውጣት ምን ማድረግ እንዳለብህ ማወቅ ይከብዳል። እንኳን ወደ መጀመሪያ ቲቪ የሰዋሰው ፕሮግራማችን በደህና መጣችሁ። ዛሬ የምንወያይበት ርዕስ ብዙዎቻችን ስለምንፈራው ነገር ግን ሁላችንም ልንረዳውና ትኩረት ልንሰጠው ስለሚገባን ስሜት ነው፣ ስለ ድብርት። በኢትዮጵያ ብቻ በሚሊዮን የሚቆጠሩ ሰዎች በድብርት ይሰቃያሉ። ነገር ግን አብዛኞቻችን ድብርትን ከሀዘን መለየት አንችልም። በጊዜ ሂደት የሚተወንና የምንረሳው ስሜት ይመስለናል። ለረጅም ጊዜ በዛ ስሜት ውስጥ ስለቆየን ራሳችንን ጥፋተኛ እናደርገዋለን። ከዛ ስሜት ለመውጣት እንጥራለን። ላለመውደቅ፣ ላለመድከም እንታገላለን። ግን አንችልም። ለምን? ዛሬ ባሉን ጥቂት ደቂቃዎች የምናየው ይህንኑ ነው። ድብርት ምን እንደሆነ፣ እንዴት ከሀዘን እንደሚለይና በዋናነት ደግሞ ስለ መፍትሄው። ይህ ቪዲዮ ከራሳችሁ በላይ በዙሪያችሁ ላሉ ሰዎች ስለሚጠቅም ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ቪዲዮውን ከመጀመራችን በፊት ግን ዛሬ ምን እየተሰማኝ ነው ብለህ ራስህን ጠይቀው። የእውነት ምን እየተሰማ ነው? መልስን ኮመንት ላይ አሳውቀኝ። እንጀምር። ብዙ ጊዜ በጣም ደብሮኛል እንላለን። ታዲያ ድብርት ምንድን ነው? ብዙዎቻችን ድብርት የሚለውን ቃል በቀላሉ እንጠቀመዋለን። ከትናንሽ ሀዘኖቻችን ጀምሮ እስከ ትልቅ ውስጣዊ ህመማችን ድረስ የሚሰማንን ስሜት ድብርት በሚል ቃል ነው የምንገልጸው። ድብርትና ሀዘን በጣም የሚለያዩ ነገሮች ናቸው። ሀዘን ስሜት ነው። ድብርት ግን የአእምሮ ህመም ነው። አእምሯችን ውስጥ የስሜታችን፣ የእንቅልፋችን እና የምግብ ፍላጎታችንን የሚቆጣጠሩ ኬሚካሎች አሉ። ድብርት ውስጥ በምንገባበት ጊዜ እነዚህ ኬሚካሎች ይዛባሉ። የእነዚህ ኬሚካሎች መዛባት ደግሞ አእምሮ በትክክል መስራት እንዳይችል ያደርገዋል። ለዛም ነው መደሰት ስለፈለግ ብቻ መደሰት የማትችለው። ታዲያ ዋናው ጥያቄ የሚሰማኝ ስሜት ድብርት ይሁን ሀዘን በምን ለይቼ አውቀዋለሁ የሚለው ነው። አሁን 10 ዋና ዋና የድብርትና የሀዘን ልዩነቶችን እንመልከት። ሌትስ ጎ። ልዩነት ቁጥር 1፣ ስሜትህ የሚቀሰቀስበት ምክንያት። ሀዘን ሁል ጊዜ ምክንያት አለው። ስሜቱ እንዲሰማ በህይወትህ ውስጥ የሆነ ነገር መፈጠር አለበት። ፈተና መውደቅ፣ ስራ ማጣት፣ ከፍቅረኛ መለያየት ወይም የሆነ ክስተት በህይወት ውስጥ ይኖራል። ያ የማጣት ስሜት በውስጥህ ሀዘን ይፈጥራል። ያ ያዘንክበት ምክንያት ሲያልፍ ስሜትህም አብሮ ይጠፋል። ድብርት ግን ብዙ ጊዜ ምክንያት አይፈልግም። ለሚሰማ ስሜት እንደ ምክንያት የምታቀርበው ምንም ነገር አይኖርም። ሁሉም ነገር ጥሩ ነው። አንተ ጤነኛ ነህ፣ ቤተሰቦች ደህና ናቸው፣ ገንዘብ አለ፣ ግን ደስተኛ አይደለም። ውስጥ ጨለማ ነው። የምታዝንበት ምክንያት እንደሌለ እንኳን ለራስ ብትነግረው ከሚሰማ ስሜት ማምለጥ አትችልም። ልዩነት ቁጥር 2፣ የስሜትህ የቆይታ ጊዜ። ሀዘን ይመጣል ይሄዳል። ሀዘን ሲሰማ ማልቀስ ትችላለህ፣ ከጓደኞች ጋር መነጋገር ትችላለህ። ያኔ ይቀላል። ከቀናት ወይም ከሳምንታት በኋላ ይሻላል። ድብርት ግን ቶሎ አይሄድም። ስሜቱ ለወራት ወይም ለዓመታት አብሮ ሊቆይ ይችላል። የሚገርመው ደግሞ እንደ ሀዘን በጊዜ ሂደት አይደበዝዝም። በተመሳሳይ የስሜት ልክ ዓመታትን አብሮ ሊሻገር ይችላል። ከዓመታትም በኋላ ስሜቱ ተመሳሳይ ነው። ሀዘን እንግዳ ነው። ድብርት ግን እንግድነትን አያውቅም። ልዩነት ቁጥር 3፣ የስሜትህ ጥንካሬ። ሀዘን በጥላ ውስጥ እንደመራመድ ነው። ብርሃኑ የደበዘዘ ቢሆንም መራመድ እስከማትችል ድረስ ጨለማ አይደለም። አሁንም ዓለምን ማየት ትችላለህ። እያዘንክም ቢሆን መኖር መቀጠል ትችላለህ። ድብርት ግን ብርሃን የለውም። ዓለም ቀለሟን ያጣች ይመስል ድቅድቅ ጨለማ። ድብርት ውስጥ ስትሆን መብላት፣ መተኛት ወይም መነሳት የሚባሉትን የየዕለት ተግባራትን ለመፈጸም የህይወት ጉልበት ይርቃል። ዓለምን ለመቀበል የሚያስችል እንጥፍጣፊ ጉልበት ታጣለህ። ልዩነት ቁጥር 4፣ ለራስህ የምትሰጠው ዋጋ። ስታዝን በሁኔታዎች ትናደዳለህ፣ በዓለም ላይ ትበሳጫለህ። ምንም ቢሆን ግን ራስን አጠላ። ይሄ ምን አይነት መጥፎ ነገር ነው ትላለህ እንጂ እኔ መጥፎ ነኝ አትልም። ድብርት ውስጥ ከሆንክ ግን ልትናደድበት የምትችልበት ሁኔታ ውስጥ ብትሆን እንኳን በሁኔታው መናደድ ትተህ በራስህ መናደድ ትጀምራለህ። ራስን ትጠለዋለህ። እኔ ዋጋ የለኝም፣ እኔ ሸክም ነኝ፣ ባልኖር ይሻለኝ ነበር የሚሉ ሀሳቦች ወደ አእምሮ ይመጣሉ። ይህ እጅግ አደገኛ የሆነው በጣም ትኩረት ልትሰጠው የሚገባ ልዩነት ነው። ልዩነት ቁጥር 5፣ ለእርዳታ የምትሰጠው ምላሽ። ላዘነ ሰው ለሱ የሰው ቅርበት እንደ መድኃኒት ነው። ጓደኛው አብሮት ቢሆን ቢያዋራው፣ አብሮት ጊዜ ቢያሳልፍ ደስ ይለዋል። የሰው ፍቅርና ትኩረት ለተወሰነ ጊዜም ቢሆን የሀዘኑን ሸክም ያቀልለታል። በዙሪያ ያለ ሰው መኖሩ ሀዘኑን እንዲረሳው እንደሚያደርግ ስለሚያውቅ በሰው መከበቡን አልፎ አልፎ ይፈልገዋል። የደበረው ሰው ግን በተቃራኒው ነው የሚሰማው።
በሰው የውስጡን ስሜት ለመርሳት ከመሞከር ይልቅ ከሰው መራቅን ይመርጣል። ጓደኛው ቢያቅፈው፣ ቢያጽናናው፣ እሱን ለማሳቅ ቢሞክር እሱን ጥረት እንደ መፍትሄ አይቆጥረውም። ለምን መሰላችሁ? አእምሮ ሙሉ በሙሉ በራሱ ውስጣዊ ጨለማ ተወጧል። የሰዎች ጥረት ከውስጥ የሚሰማውን የድብርት ስሜት ሊቀንስለት አይችልም። ልዩነት ቁጥር 6 አካላዊ ምልክቶች። ሐዘን መቀመጫው አእምሮ ላይ ብቻ ነው። አካልህ መደበኛ ስራውን መስራት ይችላል። ከስሜት ህመም በዘለለ ውጭ አካል ላይ ምንም ህመም አይፈጥርም። ድብርት ግን ከውስጥ አልፎ አካልን ይሰማል። ራስ ምታት፣ የሆድ ህመም፣ የድካም ስሜት፣ የምግብ ፍላጎት መጨመር ወይም መቀነስ፣ የእንቅልፍ ማጣት፣ እነዚህ ምልክቶቹ ናቸው። ሆስፒታል ሄደህ ብትመረመራቸው እንኳን መንስኤዎቹን ላታውቃቸው ትችላለህ። ምክንያቱም ስሜቱ ያለው አእምሮክ ላይ ነው። ልዩነት ቁጥር 7 ለነገሮች ፍላጎት ማጣት። ሐዘን ውስጥ ስትሆን መዝናናት አትፈልግም። ምንም ቢሆን ግን ሊያስደስቱ የሚችሉ ነገሮችን ትፈልጋለህ። ሙሉ ለሙሉ ፍላጎት አታጣም። በፊት ተወዳቸውና ያዝናኑ የነበሩ ነገሮችን ስታገኝ ለአፍታም ቢሆን ደስተኛ ትሆናለህ። ሲደብር ግን ከዚህ በፊት የምትወደውን ነገር አሁን መውደድ ታቆማለህ። ምንም ነገር አያስደስትህ። የምትወደው ሙዚቃ፣ የምትወደው ፊልም፣ የምትወደው ጓደኛ፣ ምንም ነገር ለአንተ ትርጉም አይሰጥም። በአጠቃላይ ህይወት ትርጉም ያጣብሃል። ልዩነት ቁጥር 8 ተስፋ መቁረጥ። ስታዝን ነገሮች መጥፎ ቢሆኑ ነገ የተሻለ እንደሚሆኑ ታምናለህ። በነገ ተስፋ አትቆርጥ። ድብርት ውስጥ ስትሆን ተስፋ አይኖርህም። ነገ ከዛሬ የተሻለ እንዳልሆነ ታምናለህ። ከዚህ ስሜት መውጫ እንደሌለህ እርግጠኛ ትሆናለህ። ይህ እምነት በጣም አደገኛ ነው። እርዳታ እንዳትጠይቅ ያደርጋል። ልዩነት ቁጥር 9 መደበኛ ህይወትን መኖር መቻል። ሐዘን መደበኛ ህይወትን እንድትኖር ይፈቅድልሃል። ጠዋት ትነሳለህ፣ ትታጠባለህ፣ ስራ ትሰራለህ፣ ከሰዎች ጋር ትነጋገራለህ። ምንም እንኳን አዝነ ቢሆንም በፊት ትኖር እንደነበረው ህይወትን መኖር መቀጠል ትችላለህ። ድብርት ውስጥ ስትሆን የተለመደው ህይወትን መኖር ከባድ ያደርግብሃል። ከአልጋ መነሳት እንኳን አንተ ላይ ህመም እንደመጨመር ነው። ስራ መስራት እንኳን አትችልም። ሰዎች ሰነፍ እንደሆንክ ይነግሯል። ይሄ ግን ስንፍና አይደለም። እንደታመምክ የምታውቀው አንተ ብቻ ነህ። ልዩነት ቁጥር 10 ራስን ስለማጥፋት ማሰብ። ይህ በጣም ልታስተውሉት የሚገባ ልዩነት ነው። ሐዘን ራስን ስለማጥፋት እንድታስብ አያደርግም። ሐዘንን አልፎ በተሻለ መንገድ መኖር ይፈልጋል። ድብርት ውስጥ ያለ ሰው መኖር ለሱ ድካም እንደሆነ፣ መሞት ግን ለሱ ግልግል እንደሆነ ነው የሚያስበው። አለመኖር ለሱ እረፍት ነው። በተደጋጋሚ ባልኖር ይሻለኝ ነበር ይላል። አስተውል። ይህ ሀሳብ በተደጋጋሚ አእምሮ ላይ መምጣት ከጀመረ አደጋ ላይ ነህ። በአፋጣኝ የስነ ልቦና አማካሪዎችን ማማከር ይኖርብሃል። አንድ ነገር ልንገርህ፣ ድብርት ውስጥ መሆንን ካወቅ አትፍራ። ከምንም በላይ ግን ስሜትን በውስጥ አትቅበረው። ብቻህን አትጋፈጠው። ቢያንስ ለአንድ ሰው ተናገር። ለጓደኛክ ወይም በጣም ለቅርብ ሰው ለምትለው ሰው ንገረው። የሚረዳኝ የሚሰማኝ ሰው የለም አትበል። የሚሰማክ ሰው አለ። አሁን የድብርት ምልክቶችን አውቃል። ማወቅ ራስን ለመመልከትና ራስን ለመረዳት በር ከፋሽ ነው። ታዲያ ይህን ካወቅክ በኋላ ትልቁ ጥያቄ የሚሆነው እንዴት ከዚህ አስቀያሚ ስሜት መውጣት እችላለሁ የሚለው ነው። ድብርት በሽታ ነው። ልክ እንደ ማንኛውም አይነት በሽታ መድኃኒት አለው። አንደኛ መቀበል። ድብርት ውርደት ወይም የባህሪ ድክመት አይደለም፣ ህመም ነው። ልክ እንደ ማንኛውም ህመም መታከም ያለበት የጤና ችግር እንጂ መኖሩን የምትደብቁት ጥፋት አይደለም። ሁለተኛ መናገር። ድብርት እሳት ቢሆን ዝምታ ቤንዚን ነው፣ ያባብሰዋል። ስለዚህ ዝም አትበል። ቢያንስ ከአንድ ሰው ጋር አውራ። ከቤተሰብ ጋር፣ ከቅርብ ጓደኛ ጋር ወይም በጣም ከምታምነው ሰው ጋር ሊሆን ይችላል። ማውራት በትንሹም ቢሆን ሸክምን ያቀልልሃል። ሶስተኛ ባለሙያ ማማከር። የስነ ልቦና ባለሙያ ማግኘት ማለት ታምም ያለው ብቻ ማለት አይደለም። እንደውም ራሴን ለማሻሻል ዝግጁ ነኝ እያልክ ነው። እነዚህ ባለሙያዎች አእምሮህን እንዴት በጤናማ መንገድ መጠቀም እንደምትችል ያስተምረዋል። የምትደንበትን መንገድ ይመሩሃል። አራተኛ መድኃኒት መውሰድ። አንዳንድ ጊዜ አእምሮክ ሚዛናዊነቱን ለመጠበቅ ኬሚካላዊ ድጋፍ ያስፈልገዋል። መድኃኒት ደግሞ ለዚህ ፍቱን መሳሪያ ነው። አእምሮ በራስ መተማመንና ደስታ እንዲፈጠር ያደርገዋል። ነገር ግን በፍጹም ያለ ሐኪም ትዕዛዝ ምንም ነገር እንዳትወስድ። አምስተኛ ትናንሽ እርምጃዎችን መቀበል። ትላልቅ ለውጦች ካለ አንድ እርምጃ አይፈጠሩም። አንተም በአንድ ጊዜ ህይወትን ሙሉ ለሙሉ ለመቀየር አትሞክር። ሁሉንም በትንሽ ጀምር። ዛሬ ካልጋ ተነስ፣ ነገ ከክፍል ውጣ፣ ከነገ ወዲያ ደግሞ ሰፈር ውስጥ ለ5 ደቂቃም ቢሆን ትንሽ ወክ አድርግ። እነዚህ ጥቃቅን የሚመስሉ የህይወት እርምጃዎች ናቸው ነገ ወደ ትልቅ የህይወት ለውጥ የሚወስዱክ። አሁን
ይህን እየተመለከትክ ከራስ ጋር እየታገልክ ከሆነ አንድ ነገር በእርግጠኝነት ልንገርህ፣ የሚሰማ ስሜት፣ የሚሰማ ህመም እውነተኛ ነው። ነገር ግን አንድ እውነተኛ ያልሆነ ነገር አለ። እሱም ይህ ስሜት ዘላለማዊ ነው እያለ የሚነግርህ ያ የውስጥ ድምፅ ነው። አዎ ያ ድምፅ፣ ያ የውሸት ድምፅ ነው። አሁን ያለበት ህይወት ሁልጊዜ የሚቀጥል ይመስላል፣ ግን እመነኝ ማለፉ አይቀርም። ምናልባት ዛሬ ወይም ነገ ላይሆን ይችላል። ነገር ግን ፍጹም ተስፋ አትቁረጥ። በእርግጠኝነት የሚያልፍበት ጊዜ ይመጣልና ያን ቀን በተስፋ ጠብቀው። ይህ ቪዲዮ ከወደዳችሁትና አንድ ሰው ሊረዳ ይችላል ብላችሁ ካሰባችሁት ቪዲዮን ላይክ እና ሼር አድርጉት። ይህ መልእክት ለሚያስፈልገው ሰው እንዲደርስና የእኛ ቤተሰብ ለመሆን ሰብስክራይብ ማድረግ አትርሱ። ለአሁን ሰላም፣ ጤናና ተስፋ ከእናንተ አይለይ። ቸር ሰንብቱ።